ኢሞ አፕሊኬሽናችን ላይ ከፕላይ ስቶር እናወርዳለን። በተለያዩ ሰዎች ተጠልፎ እንደሆን ለማወቅና የተጠለፈውን ኢሞ አካውንት ለማስወገድ ስንፈልግ የምንጠቀማቸውን ነገሮች አሳያችኋለሁ። እገባለሁ። ኢሞ ከገባሁ በኋላ ይሄ ሲመጣልኝ እዚህ ጋር ፕላሷ ምልክት የምትመጣላችሁ ኢሞ አካውንታችሁ ኢሞ ቤታችሁ አፕዴት የሆነ ከሆነ ልክ በዚህ መንገድ ይመጣላችኋል። እቺ ፕላስ ምልክቷን አክቲቬት ታደርጋላችሁ ማለት ነው። ኦኬ ትላላችሁ። ፕላስ ምልክቷ ትከፍታለች። እዚህ ጋር ሞር የምትለው ጋር እንገባለን። ሞር የምትለው ጋር እንገባና እንከፍታለን። እዚህ ጋር ሴቲንግ እንገባለን። ኢሞ ሴቲንጉ ላይ ኦኬ ብለን እንከፍታለን ማለት ነው። ከዛ በኋላ ኢሞ አካውንት ሴቲንግ እዚህ ጋር ኢሞ አካውንት ሴቲንግ ላይ እንከፍታለን። ኦኬ እንላለን ማለት ነው። ኦኬ እንልና እንገባለን። ከዛ በኋላ እዚህ ጋር ማኔጅ ዲቫይስ ይለናል። ማኔጅ ዲቫይስ እዚህ ላይ በተለያዩ ዲቫይሶች ተከፍቶ ከሆነ ኢሞ አካውንታችን ያሳየናል ዝርዝሩን ማለት ነው። ከዛ ውጭ በዚህ ዲቫይስ ከሆነ የዚህን ዲቫይስ ብቻ ያሳየናል ማለት ነው። ስለዚህ ይሄን ኦኬ እንላለን ማለት ነው። ማኔጅ ዲቫይስ እንገባለን። እዚህ ጋር የሚያሳየው መጀመሪያው ላይ ቴክኖ C9 ላይ ከረንትሊ እየተጠቀምኩት ያለሁትን ነው የሚያሳየኝ። ከረንትሊ አሁን እየተጠቀምኩት ያለሁት ኢሞ እዚህ ጋር ተከፍቷል ማለት ነው። በዚህ ላይ ሁለተኛው ላይ ቴክኖ C9 ላይ ኢሞ አንድሮይድ ቤታ 2020 ላይ ተከፍቷል ነው የሚለን። ያው የዚህን ዲቫይስ ነው ዞሮ ኢንፎርም እያደረገን ያለው። ቀጥሎ እዚህ ጋር ዊንዶው 10 ፕሮ ዴስክቶፕ ላይ ኢትዮጵያን ኢሞ ዊንዶው ዴስክቶፕ ላይ 1.2.10 ላይ ተከፍቶ ነበር ነው የሚለን። በፒሲ ተከፍቷል ይለናል። ስለዚህ እዚህ ጋር ደግሞ ቴክኖ C9 ደግሞ በዚህ ዲቫይስ የተከፈተበትን ቀን ነው የሚያመላክተን። ስለዚህ እነዚህ ዲቫይሶች የኔ የምጠቀምባቸው ዲቫይሶች ካልሆኑ በሌላ ሰው ተጠልፎብናል ማለት ነው። ስለዚህ ይህን ለማስወገድ ሎጋውት እንላለን ማለት ነው። ከዛ በኋላ ለምሳሌ ከዚህ ዲቫይስ ይሄ አሁን የተጠቀምኩት ዲቫይስ ስለሆነ ለምሳሌ እዚህ ጋር እገባለሁኝ። እዚህ ጋር ለዚህ ቴክኖ C9 ላይ ኦኬ ብዬ ስገባ እንደዚህ ብሎ ይመጣልኛል ማለት ነው። ከዛ በኋላ እዚህ ጋር ዲሌት ይላል። ዲሌት ሲለን እዚህ ዲቫይስ እንዲወጣ አደረግነው ማለት ነው። እዚህ ጋር ዲሌት ስንለው ዲሌት ይልልናል ማለት ነው። ሌላኛው ባክ ብለን ተመልሰን እዚህ ጋር ዊንዶው 10 ፕሮ ላይ ያለውን ዲሌት አድርገን ከዛ ዲቫይስ ከዊንዶው 10 ፕሮ ላይ እዚህ ጋር ዲቫይስ ላይ እንዲወጣ ስንፈልግ ይሄን አክቲቭ እናደርጋለን። ኦኬ እንላለን። ከዛ እንከፍታለን። እዚህ ጋር ዲሌት እንላለን ማለት ነው። እዚህ ዲሌት ስንለው እንደዚህ ሲመጣልን እዚህ ጋር ኮንፊርም ያደርገናል። ሎጋውት እንድናደርገው እዚህ ጋር ኮንፊርም ማረጋገጫ ይጠይቀናል። አሪሹር እያለን ነው። እዚህ ላይ ዲሌት እንላለን ማለት ነው። እዛ በኋላ እዚህ ጋር ዲሌት ስለው you will send a verification code to you and you can continue after verification ይላል። በዚህ ስልክ ቁጥር ይላካል ይለኛል። እዚህ ጋር ኦኬ እለዋለሁ ማለት ነው። እዚህ ኦኬ እለዋለሁ። ከዛ ቬሪፊኬሽን ኮድ በኤስኤምኤስ ይልክልኛል ማለት ነው። ከዛ ኮንፊርም አደረገው ማለት ነው። አሁን ኮንፊርም አድርጎታል። በዚህ መንገድ ቬሪፊኬሽን ኮድ ተልኮ በዚህ መንገድ ሪሙቭ አደረግነው ማለት ነው። ስለዚህ በዚህ መንገድ የተጠለፈው ኢሞ አካውንታችን እንዳይጠልፉት ማድረግ እንችላለን ማለት ነው። ወደ ምናደርጋቸው ቪዲዮዎች እንዲደርሷችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።